ታየ በነገራችን ላይ ህግ አዋቂ ሞኝ ይመስላል ቆዳው። በጣም ህግ የሚያውቅ ሰው ነው። ህጎቹን የፖለቲካ ነገሮችን እንዴት እንደሚጠላለፍ የሚያውቅ ሰው። ዝም ብለህ ስታየው ቆዳው ሞኝ ስለሚመስል አማርኛ በደንብ አቀላጣጥፎ ስለማይናገር ጎታታ ስለሆነ ወይ ምናምን የዋህ ነው ብሎ የሚያስብ ሰው አለ። በጣም አደገኛ ሰው ነው ታየ በነገራችን። ቅድም እንዳልኩ አንዴ በመጀመሪያ ደረጃ በቀለኛ ነው፣ ቄመኛ ነው። ታየን ነገር በቃ የሚሆን ነገር አይደለም ብዬ ከተውኩ ቆይቻለሁ። ግን ያው ያን ያክል እንትን ቫሊዩ የምሰጠው ሰው አይደለም። በጣም ትልቅ ፕሮፋይል ያለው ሰው አይደለም። መጽሐፌ ውስጥም ለማካተት አልፈልግም፣ አላረኩም። አሁን ላይ ያው አስተያየት የሚሰጥበት ሰው ሆኗል። በእርግጥ አሁንም አስተያየት ባልሰጥ እመርጣለሁ እሱ ላይ። ምክንያቱም እኔ የፖለቲካ ኢንተረስት የለኝም፣ ስልጣን አልፈልግም፣ በሰላም መኖር ነው የምፈልገው። ግን አለርጂ ነኝ፣ የውሸት አለርጂ ነኝ። በቃ ምንም አይኑ አይርገበገብም ሲዋሽ። ውሸት እኮ እንደሆነ ይታወቃል። እንደ መጨረሻ ልጅ ሲሞላቀቅ እና የፈለገውን ሲጽፍ እና ሲረገም ሲሳደብ የኖረ ሰው ነው። ስለዚህ አይገርመኝም አሁን ይሄ መምጣበት ይሄን የሚያደርግበት ይሄ ድርቅናው፣ ግትርነቱ በጣም ግትር ነው። ግትርነቱ አሁን የሚያደርገው የሚዋሻው ነገር ምናምን አይገርመኝም። ታየው አቀኛ መሆን አያውቅም፣ ሞኝም አይደለም፣ በቀለኛ ነው። በነገራችን ላይ ስልጣን የማይወድ ይመስላል እንጂ ታየ በጣም ስልጣን የሚወደው በነገራችን እስከማውቀው በኔ ግምገማ እስከተረዳሁት ድረስ ማለት ነው። አማራን አጠፋለሁ አሉ ደነገጥኩ ይላል። ምን ይደነግጣል? ታየ ደንግጦ ማለት በጣም ደነገጥኩኝ። ከቅርብ አለቆቹ ጋር በሰላም እንደማይሰራ ቃለሁ። የፓርቲ ዲሲፕሊን ሙሉ በሙሉ የሚጠረሰው ነው። ዛሬ ግን ታየ ወጥቶ ይህን ሁሉ ጉድ ተሸክሞ ፍትህ፣ እኩልነት፣ የሰው ልጆች አማራን አጠፋለሁ አለኝ። ከዛ በጣም ደነገጥ። ሰሜን ዕዝን እኛ ነን የወጋ ነው ብሎ ነገረኝ ብሎ ተቆርቋሪ ነው። እሱን የሚያክል ግን አሁን በቃ የሰማይ ስባሪ እውነት ያለው ነው የሚመስለው። ምን አልከኝ?